አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰዓዲ ዩቱብ ተከታታይ ቤተሰቦች የሰዓዲ ገጠሪዋ እንዴት ናቸው? ደህና ናቸው ወይ? ከኔ ጋር አለሁ አልሐምዱሊላህ ወሸከረላ። ከእናንተ እስከ እንዴት ናቸው? ሀቢባቶቼ ሁሉ ሰላም ሁሉ መልካም ከኔ ጋር አለሁ አልሐምዱሊላህ። እንዴት ተለመደው ለቻናሌ አዲስ ካላችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኖ መልካም ኮሜንት አስተያየታችሁን ኮሜንት ላይ ጻፉልኝ። ለምታበረታቱኝ እህቶች ወንድሞቼ ይዛካላህ ኸይርን ከልብ ነው የማመሰግነው። ክበሩልኝ በያላችሁበት። መልካም አስተያየት ለምትሰጡኝ በሙሉ አብሽሪ ባርች ለምትሉኝ ሁሉ አላህ ያበሽራችሁ የኔ ውድ ነገሮች ማለት ነው። ኢድ ሙባረክ እላችኋለሁኝ። ኢድ እንግዲህ ዛሬ ሸዋል ተፈታ ማለት ነው። የሸዋል ፍች ነው ማለት ነው እና ለሸዋል ለኢዳችን እኛ ደግሞ እንደዚህ አድርገን እንዳቅማችን ቤታችን ልንሰራ ነው። እንደምታዩት ስጋ ነው የምንሰራው። ስጋ ስተናን ብያችሁ ነበረ የሆነ ሙጭጭ እያለብን። አሁን ግን የዛሬው ስጋ በጣም አሪፍና ቆንጆ ስጋ ነው ገዝታ ያመጣችው የከብት ነው ማለት ነው። እና አብረን የምንሰራ ይሆናል። ዳይ ወደ አሰራሩ እና ውዶችዬ እዚህ ጋር እንደምታዩት ስጋ አለኝ። የውስጥ ስጋው ማለት ነው። ደም ምንም የለውም። ሙልጭ አድርጌ ነው ያጠብኩት ማለት ነው። ምን መሰላችሁ ማለት የባለፈው ስጋ እንደዚህ ጭብጥ ስናረገው የሆነ በቃ ማስቲካ በሉት ልጥፍ ይላል እና ሲበሉትም ደግሞ አይጥምም ወላሂ አይጥምም እንደዋላ እንትን ይበላል እና አይጥምም። ተሆነ ነበር የምንሰራው ሁለቀም ማለት ነው። እና ስለማይጥም ያንን ትተን ለምስኪን ይሰጣል ብላ አስቀምጣለች ማለት ነው። ግን አላህ ሱብሃነሁ ወተዓላ እናንተ የምትወዱትን ነገር ለሰው ስጡ ብለዋል። ለእኛ ቤት ሰጠዋለሁ ብላለች ማለት ነው። ሌላ ስጋ ገዝታለች። ግን ይሄ በጣም አሪፍ ስጋ ነው ሀቂቃ ይሁት እንደምታዩት ማለት ነው። ቶሎ ነው የሚበስለውም እና ሁለቴም ሶስቴ ሰርቻለታለሁኝ ለፍጡር ማለት ነው። ለማሰሪያ የሚሆን ሰርቻለታለሁኝ። ምርጥ ስጋ ነው እና ይህንን ዛሬ ኢድም ስለሆነ ለኢዳችን ልንሰራ ነው። ወዲያ አሰራሩ እዚህ ጋር ድንች፣ ካሮት፣ ኩሳ፣ ቃሪያ የማያቃጥለው እንዲሁም ቲማቲም እንዲሁም ሽንኩርት አለኝ ማለት ነው። ይህን ሽንኩርቱን ልክተፍ ማለት ነው። ስጋዬን ደግሞ እንደምታዩት በጌተር ቅጣ ለጥሬው ነው ማለት ነው። አንፈቅፍቄ ድፈዋለሁ። ውሃውን አንፈቅፍቃችሁ ድፉት ማለት ነው። ውሃውን ፍቅፍቅ አድርጋችሁ ድፉት። እንደምታዩት ምንም አይነት የለውም ደም ምናምን አጥቤዋለሁ በደንብ አድርጌ። ግን ይበልጥ ደግሞ አንፈቅፍቄ ድፈዋለሁ። ምክንያቱም የቅሬዝ መረቅ በሚለው ማለት ነው። ወደ ጌተር ቅጣ እንግዲህ ጋይስ ቤተሰብ እንደዚህ አርጌ በጌተር ቀጣው ነው የማረገው። ውሃ ትንሽ እያረግና ፍቅፍቅ ሲል ድፍት ነው የማረገው ሲወጣ ማለት ነው። አሁን ትንሽ ውሃ አረግበትና ልጥሪው ነው ጋይሶችዬ። እንደዚህ አርጌ ጥጄዋለሁ ማለት ነው። ስጋዬን እንግዲህ ለኩሼዋለሁ ስቶፕ ላይ አርጌ ትንሽ የገጥመውና ወደ ላይ ይሄ እንትኑ ምኑ ነው የሚባለው ቆሻሻው አትበይ ብላችሁኛል ባለፈ ኮሜንት ላይ። ወደ ላይ ሲመጣ እደፋና ሌላ ውሃ ሙቅ ውሃ ነው የማረግበት ማለት ነው። እዩት ጋይሶችዬ ማለት ነው። እንደምታዩት ይሄ ወደ ላይ መጣ ማለት ነው። ከላይ ያለው ይሄን እንደፍቼ ሌላ ሙቅ ውሃ ነው የማረግበት ማለት ነው። እና ጋይሶችዬ ውሃውን እንደፍቼዋለሁኝ። ያን ውሃው እንደምታዩት ንጹህ ውሃ ሙቅ ውሃ ነው ማለት ነው። ከዛ በኋላ እንደዚህ አርጌ በጌተር ቀጣ ነው ተሰክረውና ለ20 ደቂቃ የሚሆን ተወዋለሁ። ለ20 ደቂቃ ተወውና ከዛ በኋላ ላይ እንገናኛለን። ሽንኩርቴ ምናምን ደግሞ እሺ ውዶችዬ ሽንኩርቴ ነው በዚህ መልኩ እንትን ብየዋለሁኝ። ከተፌ ላኮስኩ ይዛዘኝ ማለት ነው። እንደዚህ በዚህ መልኩ ልጥበሰውና ትንሽ ውሃውን እንዲህ ሲያደርግ ነው ዘይት የሚጨምረው ማለት ነው። በደረቁ ነው አሁን ላይ እንትን የምለው። ስጋዬም ያው ድምፁ ይረብሻችኋል እርግጠኛ ነኝ። እንግዲህ ቻሉት ምንም ማድረግ አልችልም። እዚህ ጋር ደግሞ ቲማቲምና ይሄ አትክልቶችን ከተፍ ያለሁኝ እንደዚህ በትልልቁ ነው ያራኩት ማለት ነው። ቃሪያውን ኋላ መጨረሻ ላይ ነው ማስቀጠው እንትን እንዳይል ስለምፈልግ። ይሄ ደግሞ ድንች ነው። ውሃ ልነክረው ነው እንዳይጠቁር ማለት ነው። ይሄ ኩሳው ነው አትላቁትም። ሲላጥ አትፈልግም ሴትዮዋና ማለት ነው። እናንተ የሚፈልጉ ከሆነ ላጡት። እኔ ቢላጥ ደስ ይለኛል፣ ግን እሷ ደግሞ አትፈልግም ሴትዬ። እዚህ ጋር ማጅወን ይመጣለኝ እንዲሁም ነጭ ሽንኩርትና ቱም ደግሞ ላመጣ ነው ማለት ነው። ድንችን ውሃ ላይ ልንከር እንዳይጠቁር ውዶችዬ አበረታቱኝ። ለቻናሌ አዲስ ካላችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደወል ምልክቷን ማጥቆራችሁን አትርሱ ማለት ነው። እና እንዲሁም ላይክ አትርሱ። ያው ድምፁ የጌተር ቀጣው ነው ማለት ነው የሚጮኸው
እንግዲህ ውዶችዬ እንደዚህ ቡንኝ እስከሚሆን ውሃው ምጥጥ እስከሚያደርግ ድረስ ጠብሼዋለሁኝ። ዘይት ሳላረግ ማለት ነው። እንዲሁም ሎሚ አድርጉበት ሀቢባቶች ማለት ነው። ሎሚ ሲኖራችሁ ሎሚ አድርጉበት። ይሄ ሎሚ ነው። ለምን መሰላችሁ ሎሚው የሚጠቅመን የሆነ ሽታው በቃ የሽንኩርት ሽታ እጥን እንዲያረጋችሁ ከፈለጋችሁ